በአንድ ዳቦ ውስጥ ከሰል ያስቀምጡ። ብዙ ሰዎች በቤት ውስጥ ለሚገጥማቸው ችግር ይህ ትክክለኛ መፍትሄ ሊሆን ይችላል። አይጥ ለማጥፋት በጣም ቀላል መላ። የሚያስፈልጎት ደረቅ ዳቦ በጣም ትንንሽ እስኪሆን ድረስ ይቁረጡ። በመቀጠል ከሰል ወስደው በጠንካራ የፕላስቲክ ከረጢት ውስጥ በማድረግ ከዛም በመዶሻ ወይም በመቀጥቀጫ በመታገዝ ከሰሉን ሙሉ በሙሉ እስኪደቅ ድረስ ይምቱት። እንደጨረሱ ማንኪያ ተጠቅመው በተሰባበረው ዳቦ ላይ ድብልቁን ተመሳሳይ እስኪሆን ድረስ ሁሉንም ነገር በደንብ አዋህዱ። አሁን ማድረግ ያለቦት ነገር ቢኖር ድብልቁን ወደ ትናንሽ ዕቃዎች ወይም ክዳኖች በመከፋፈል በቤቶ ጥግ ላይ ብዙውን ጊዜ የአይጥ ምልክት ዱካዎች ያዩበት ቦታ በምሽት ለመዘዋወር በሚመርጡት ይበልጥ የተደበቁና ጨለማ ቦታዎች ላይ ያስቀምጡት። ይህ ውህድ በደንብ እንዲሰራ የሚያደርገው ምንድን ነው? ሚስጥሩ የሚገኘው በንጥረ ነገሮቹ ጥምረት ላይ ነው። ደስ የሚል ሽታና ጣዕም ያለው ዳቦ አይጦችን በቀላሉ ይስባል። በሌላ በኩል ከሰል ሙሉ ለሙሉ የተለየ ተግባር አለው። በቀጥታ የአይጦች የምግብ የመፈጨት ሂደት ውስጥ ጣልቃ በመግባት ጠቃሚ ንጥረ ነገሮችን እንዳይወስዱ እንቅፋት ይሆናል። እናም ድብልቁን ከበሉ በኋላ ውሃ በሚጠጡበት ጊዜ በአይጦቹ ሆድ ውስጥ ምላሽ ይሰጣል። ይህም እየጠነከረ ገዳይ ውጤት ያስከትላል። በጣም የሚያስደንቀው ነገር ይህ መፍትሄ ዋጋው ተመጣጣኝ፣ ተፈጥሯዊና ለቤት እንስሳትና ለሕፃናት አደገኛ የሆኑ የኬሚካል መርዞችን ከመጠቀም የጸዳ መሆኑ፣ ከዛም በላይ ምንም ጠንካራ ሽታ የለውም፣ አይቆሽሽም። በቤት ውስጥ ባሉ ግብዓቶች በፍጥነት ሊዘጋጅ ይችላል። ችግሩን በተግባራዊ መንገድ ለመቋቋም ብቻ ሳይሆን ቀላል እውቀት። ስለዚህ በቤቶ ውስጥ ከአይጦች ጋር እየታገሉ ከሆነ ይህንን መላ ይሞክሩት። ቀላል፣ ርካሽ፣ ውጤታማ ነው። እናም ለእርሶ የሚሰራ ከሆነ ተመልሰው መጥተው በአስተያየት መስጫ ውስጥ ይንገሩን።